የት አለ? ምኑ ጋር ልጠብቅህ? ወደ ጋራጅ ቤት ሂጂ። እዛው ልጠብቅህ? ግን ፈራውሽ። ለምን ትፈራኛለህ? ቆይ ስታይኝ ብትርቂኝስ? እኔ እንጃ እንዲሁ እያየሁሽ ብቻ ብኖር ይሻለኛል። ለምን እርቃለሁ? እኔ ቀን በቀን ጉጉቴ ሲጨምር እየወደድኩ እኮ ነው። ከኔ እኮ አይበልጥም ቤዚ። እኔም በጣም ነው የወደድኩሽ። በዛ ላይ እኔም ላገኝሽ ጓጉቻለሁ። አልዋሽሽም፣ ግን ፈራው። እባክህ እኔ ምንም አልልክም። አንዴ ብቻ ላግኝ። እሺ በቃ ጋራጅ ቤት ነኝ። ነይ። አይ ጉዳይ ጉዳይ ጉነው ደሞ ሰው በፍቅር ታሞ ሰላም እንዴት ነህ? የመጣ ሰው የለም? እዚህ እየጠበቀኝ እንደሆነ ነግሮኝ ነበር። የጓጓሽ ትመስያለሽ። አዎ በጣም አይቼው ስለማላቅ ዛሬ ላየው ነው። በመጣሽ ቁጥር እኮ እያየሽው ነበር፣ አላወቅሽውም እንጂ። ማለት የት አለ? እኔ ነኝ። እባክህ አቀለድ። እሺ ምን ብሎ ሄደ? ቤዚ እኔ ነኝ ቢኒያም ማለት። ሸጋልጅ ባሳይ ይቅርታ ቤዚ። በምን ላምንህ እችላለሁ? ይሄን ነበር የፈራሁት። አየሽ፣ ባላገኝሽ ይሻለኝ ነበር። ይቅርታ መሄድ አለብኝ። የጠሩት ይወርሳል፣ የፈሩት ይደርሳል አይደል የሚባለው? እኔም ይሄን ፈርቼ ነበር ይቅርብኝ ብዬሽ ነበረው። ግን አንድ ነገር እኔ ወድጄሻለሁ። ምን ሆኜ ነው ዝም ያልኩት? ግን ለነገሩ ምን ማለት ነበረብኝ? ለምን ዋሸከኝ ልበለው ወይስ ልስደበው? ቆይ ለምንድን ነው ማንነትን እስከዛሬ ደበከኝ? በራስ አፍረ ነው? ተናገራ። ምን ይዘጋሃል? ቤዚ ብታቂኝ እንደማታወሪኝ አስቤ ነው። ምን ማለት ነው ታዲያ? ተደብቀ ልትቀር ነበር? ቆይ ምንድነው አላማ? ስለምን አላማ ነው የምታወሪው? ግራ አጋባሽኝ እኮ። እሺ ከኔ ምንድነው የምትፈልገው? አንቺነትሽን ብቻ። እሱ ለኔ በቂ ከበቂም በላይ ነው። ቢኒ ወድጄ ነበርኩ። ቤዚ እኔም እኮ ወድሻለሁ፣ አልፎም አፈቅርሻለሁ። ብታፈቅረኝ ኖሮማ እንደዚህ ባልተጫወትክብኝ። ተይ እንደዚህ አትበይ። ነገርኩሽ አይደል? ፈርቼ ነው። ይሄ ፍርሃት ምንም ሊገባኝ አልቻለም። ሊገባሽ አይችልም። እንደዛ ከሆነ ቀልድ ነው ያስከው። ቆይ እንጂ ምን ቀረ? ቢኒ ደህና ነህ? አዎ ደህና ነኝ። አንቺም ደህና እንደሆንሽ አልጠራጠርም። አንተን አስከፍቼ ሰላም ማግኘት አልቻልኩም። ስላለፈው ፍቅራችን ስትል ከልብህ ይቅር በለኝ። ቤዛ አንድን መልካምና ጣፋጭ ፍሬ ያፈራ ዛፍን በድንጋይ ብትመቺው ዛፉ ግን ባጸፈው ጣፋጩን ፍሬ ነው የሚሰጥሽ። እኔም በዛ የከፋ ድርጊትሽ ከልብ የሆነ መልካም ምኞቴን ካንቺ ጋር ልኬያለሁ። ይህ ማለት የቀረ ቅያሜ እኔ ጋር አልቀረም። አሁን ግን አንተን ማጣት አልፈልግም። የፍቅራችን ችግኝ ስንተክል ስርዓት ባለው መንገድ አልተከልነውም። አጣመን ተክለን ተጣሞ ነው ያደገው። ተጣሞ ያደገን ዛፍ ለማቃናት መሞከር ለመስበር እንደመሞከር ነው። ፍቅርም እንደዛው። ሄሎ አቢ፣ እንደማታምነኝ አውቃለሁ፣ ግን ዛሬም ጽንከል ለወንድ ጋር ተቃቅፋ ስትሄዳያት። ብስሪ ግን ምን ነክቶ ነው? አብይ እባክህ አይነን ግለት። እንደውም ቆይ ፎቶ ላክልህ። እሺ እባክህ። ይሄ ማንሳኛ። እኔ ግን የዚህ ድራማሽ ማብቂያ ብቻ ነው የሚናፍቅ። እኔ የምልህ ጓደኛ ግን ጤነኛ ነው? ምን ነው? ምን እንዳለኝ ስመጣ ነው የምነግርህ። የት ነህ? አልነግርህም ብዬ ነው እንጂ ወደድኩሽ አፈቀርኩሽ እያለ
መዘላብር ከጀመረ ሰነባብቷል። ተጫወቱ። መታጠቢያ ቤት ደርሼ መጣሁ። አንቺ ግን ምን ጉድ ነሽ? ስህተትሽን ማቆም ሲገባሽ ጭራሽ ከጓደኛዬ ጋር ልታቀያይሚኝ ያልተፈጠረ ነገር ታወራለሽ። እኔን መከታተልና ማቃጠርህን ካላቆምክ ገና እስከመጨረሻው እንድትለያዩ ነው ማረጋችሁ። ጭራሽ በእርግጥ በነገሩም ስለማያምነኝ መናገር ይላውጣ ያመን ቢያንስ ትንሽ እንኳን ቢያምነኝና ቢቀየመኝ ቅር አይለኝም ነበር። ግን ምን አውቃለሁ፣ ፍቅር አውሮታል። ሩጬን ጨርሻለሁ ነው የምትለኝ? በፍጹም ዝም ብለህ ጫማህን አጨርስ። የማያዛልቅ ጸሎት ለቅጽበት ይሰጣል። እንዳትቀጸፍ። ቆየው አንቺ ግን ምን ጉድ ነሽ? ስህተትሽን ማቆም ሲገባሽ ጭራሽ ከጓደኛዬ ጋር ልታቀያይሚኝ ያልተፈጠረ ነገር ታወራለሽ። እኔን መከታተልና ማቃጠርህን ካላቆምክ ገና እስከመጨረሻው እንድትለያዩ ነው ማረጋችሁ። ፍቅራችን እንዳይሞት እስኪቻዘብን ሰው ተይቅርብሽ ይር ብስሪ እንሂድ። የተረፈኝ ዕዳ የስ አየሻ፣ እንደ ዛሬ ደስ ብሎኛል። የተረፈኝ ዕዳ ነው። ዝም ብለህ ይቅር በለኝ። እንኳን ደስ አለ። ለምኑ? አታስብ ጓደኛዬ፣ ይልቁንስ ለማጣራት የሄድክበት ርቀት አስደምሞኛል። ካቢጋ ተለያይተናል እና ጠቅልዬ ልመጣ ነው የምትይ? አውሪኝ። ደስ አይልም እንዴ? ለምን? አንቺ እንደዛ ለሚወድሽና ለሚንሰፈሰፍልሽ አፍቃሪ ያሉሽ ፈጽሞ ለኔ ልቶኛልሽ። ሁለተኛ እንዳትደውይልኝ። ምን? በቃኛ እንሂድ። አዎ ነይ ተነሺ። በቃ እናንተ ሄዱን ይጠብቋለሁ። ኧረ እንሂድ። ቢገባው ከኛ ቀድሞ ነበረ መምጣት የነበረበት። ችግር ቢገጥመው ነው እንጂ ታውቀው የለም። የሱ ችግር መች ያልቃል? ከኛ በፊት ስራ የጀመረ ልጅ እስካሁን እንኳን መኪና የለውም። እሱ ከቀጠሮ ብቻ አይደለም ከህይወቱም አርፍዷል። አላደጋችሁም ማለት ነው? አንቺን ካልበለጥን አታምኝም ማለት ነው? ጨው ውሃ ሊቀዳ ሄዶ ማምቶ ቀረ ሲባል አልሰማሽም? አንቺም እሱን አተርፋለሁ ብለሽ ወደ ኋላ እንዳትቀሪ። አይሰራ አልጠብቀው። የእሱ ጊዜ ዘገየ እንጂ ስኬቱ አይቀርም። የሚሰራ ሰው ደግሞ ተስፋ አለው። ቢመጣለትም ከዚህ በኋላ አይጠቀመው። ሰዓትን ስንት ገዛው ባቢ? 120 ሺህ ብር። የአንቺን ስንት ገዛሽው? የኔ 3000 ብር። ያንተ ስንት ሰዓት ነው የሚለው? 9 ሰዓት። የአንቺስ? የኔም እንደዛው ነው። አየህ፣ እያደግን ስንሄድ የህይወት ትርጉም ሲገባን በውድም ገዛን በረካሽ ጊዜ ኩርማችን ያሳያል። ከእናንተም ከኔም ጊዜ ቢፈርድ አይሻልም? ሄዱ በቃ። አንተና ከኔ ማን ነው የሚወዳት? ይሄ ለሷ ግድ አይሰጣትም እና ከፈትናት እኩል እናጣት ነው። ታዲያ ይጸጽታል? እኔ ወዳታለሁ። ያንተን መውደድ ትተነው የእሷን ምርጫ ብናየው አይሻልም? ሶስተኛ ሰው የጎደለ ይመስለኛል። እኛን በቃሽም። ምንድነው? ሁሉንም ነገር አውቀነዋል። ስለምንወድሽ ከሁለት አንዳችንን መምረጥ አለብሽ። እውነት መናገር ፈርታለች። እዚህም መዛም ፍቅር ነው። አልገባሽም መሰለኝ። ከሁለት አንዳችን ነው የምትመርጪው። የእሷ ምርጫ ከአንድ በላይ ነው። የፍቅረኛ ምርጫ ከአንድ በላይ ሆነ። ለእሷ ብዙ ነው። ተገና አትወዳትም መሰለኝ። ብታታት ምንም አትሆንም። አንተ ምን ትሆናለህ? እኔ ስለሌላ ሰው ማሰብ አልችልም። መኖር ነው የሚከብደኝ። አንቺስ? አንተ አለህ አይደል? አንተም ብትሄድ ግን ሌላ ሰው አለ። ብዙ አትመጸዳደቅ። ና እንሂድ። ጥለናት ጥላን እንደምትሄድ እያወራች አይደል? እንዴት ሰው ስለጠላን መውደድ እናቆማለን? ለመኖር ስንል መውደዳችንን እንደብቃለን። ሰው በምን የሚኖር ይመስላል? ስለበላ ገንዘብ ስላለው ሊሆን ይችላል። አያኖርህም። ሰው የሚኖረው በመወደድ ውስጥ ነው። የቀረብናቸው ሰዎች በሚሰጡን ተስፋ። ማትወደድበት ሞት እንጂ ህይወት አይኖርህም። እንደሷ ኑር። የሚወዱ ሰዎች ብቻ ባሉበት ተገኝ። የምትወደው ነገር ብዙ እንዳትኖር ሊያደርግ ይችላል።